አንደለስ ሙስተሽፋ ይባላል። ያለነው አሁን አንደለስ ሙስተሽፋ አንደለስ ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ሐኪም ቤት ሄጄ መምጣቴ ነው። ወስጄ መምጣቴ ነው እና አሁን ደግሞ የወሰደች ሴትዮ ስመርፌ ልትወጋ አንደለስ ይባላል ሆስፒታል፣ አንደለስ ሆስፒታል ገብታ ነው እኔ ፈራዋንያ ከዛ ተመልሰን እሷ ደግሞ መርፌ ያላት እሷ ደግሞ የመኪና ውስጥ ቁጭ ብዬ እየጠበቅኳት ነው። ብዙም አያሳየኝም ይችላል። ሰላም ነኝ፣ እግዚአብሔር ይመስገን። መኪና ውስጥ ቁጭ ብዬ እየጠበቅኩ ነው። ጃንጣኑ እንደሚደቋቆስ እንዳልነበር አላየሽ ጉዷን ሴትዮ እየደወለች ነው። ስልኳን ግን ይዛ አልወረደችም እና የሴትዮ እህት እሷ መርፌ ወገዛ ገጣለች እና እኔ መኪና ውስጥ ነኝ እንዲጠበቅኳት ነው። ደግሞ እንዳላነሳው ጃንጣ ውስጥ ነው ያስቀመጠችው። ስለዚህ መክፈት አልፈልግም። እሷን ጃንጣ መክፈት ስለማልፈልግ ያላነሳውም ዝም ብሎ ናችኋለው። ጭራሽ ግን ምንም አይታየኝም። ፀሐይ ነው በስሙ ቪዲዮ ቀርጻት እንጂ እኔ አይታየኝም። ፀሐይ ስላለ ስልክ ራሱ አይታየኝም። እውነት አይታየኝም ጭራሽ። ሆስፒታሉን ታሳያቸው። ያው ይሄ ውስጥ ነው። ትንሽዬ ሆስፒታል ነው። ዝም ብሎ የሰፈር ሆስፒታል ትልቅ አይደለም። ትልቁ ሆስፒታላቸው እኔ አሁን ሄጄ የመጣሁበት እሱ ትልቁ ነው። ኢንተርናሽናል ሆስፒታላቸው አሁን እሷ ዝም ብላ መርፌ ስለሆነ የምትወጋው ለዚያ ነው። ትንሽ ሰፈሯ ሆስፒታል እዚህ ነው የምትወጋው።
ቀዝቃዛ ውሃ ማቀዝቀዣቸው ነው። ቀዝቃዛ ውሃ ማንኛውም ሰው የመጣ ሰው እንዲጠጣበት ማለት ነው። ይቀመጥበት ነው ቀዝቃዛ ውሃ። እንደዛ ነው። ውሃ ቀለል ነው። እሺ ምን ወረጅ ነበር ፀሐው አሁን ለማስሞት ይፋለ ግን ሰው ፍለግ ስለሆነ በጣም አጣጣም ቆየች። ኢንሻአላህ ዛሬ ሳምንት ከታሪክ እዛ ካደረሰኝ ዛሬ ሳምንት ማለት ነው። ይሄው ደም ማለት ነው መጣን ቀጠሮ አለኝ። ከዛ ደግሞ በሚቀጥለው ሳምንት በ28 ማለት ነው በቃ የተመላለስኩ ነው። ደምን እየስሞላው ነው የማነስ በሽታይዙ ደማነስ ይዞኝ እያስሞላው ነው። አሁን እኔ ምን ነው ደማነስ ያለብኝ የሚመስል እስኪ ሰዎች እስኪ ፈራልኝ።